እንደምን ዋላችሁ ተመልካቾቼ፣ እንደምን ሰነበታችሁ? እንዴት ከረማችሁ? እንዴት ናችሁ? እኔ ደህና ነኝ። እንግዲህ ጠፍቼ ነበር ለተወሰነ ጊዜ፣ አልተመቸኝም ነበረ፣ ጠፋሁ። አሁን ግን ያው ዛሬ ተመልሻለሁ እና ወደ ስራችን ላሳያችሁ የፈለኩትን ነገር እንድትከታተሉኝ እፈልጋለሁ። እንግዲህ ሌሎችም ደግሞ ይሄንን ነገር ቢያዩት ሊጠቀሙበት ስለሚችሉ ላይክ፣ ሼር፣ ሰብስክራይብ አድርጉላቸው። እንግዲህ እኔ አሁን የምሄደው ወደ ስራችን ነው። ይሄ ልታስታውሱት ትችላላችሁ፣ ወይም መጀመሪያው አካባቢ ባለው ቪዲዮ ላይ ብትገቡ ታገኙታላችሁ። ይሄ በሽቦ የሚሰራ እና በኪሮሽ የሚሰራ የረከቦት ልብስ ነው። በትንሹ ነው የሰራሁት። ይሄኛው ከትንሹ በመነሳት ትልቅ ነገር መስራት እንደሚቻልም ተናግሬ ነበር እና የመስሪያ እቃው ሽቦው ይሄ ነው። ይሄ ነው ሽቦው፣ ክሮሼ። በቃ በእነዚህ በሁለቱ ነው የምንሰራው። ሌላ ምንም አያስፈልገንም እና ክር ያስፈልገናል። የምንፈልገውን አይነት ክር ማድረግ እንችላለን፣ መጠቀም እንችላለን። እና ከዚህ በመነሳት አሁን እኔ የጀመርኩት አለኝ፣ ለራሴ የጀመርኩት የአልጋ ልብስ አለኝ። ዲዛይኗን ይችኛዋን ስለወደድኳት በዚችኛዋ የአልጋ ልብስ ጀምሬያለሁ። እሱን አሳያችኋለሁ። አሰራሩን አላለቀም፣ ጅምር ነው። ግን በትንሿ አንዳንዴ ልታወናብደን ስለምትችል በትልቁ ስናየው ግን ልንጓጓና ለራሳችንም ልንጠቀምበት ልንሰራው ስለምንችል ነው አሁን ይሄን የአልጋ ልብስ ማሳየት የፈለኩት። እሺ ተመልካቾቼ፣ የአልጋ ልብሱ ይሄን ይመስላል። ይሄን ይመስላል። ይሄን ይመስላል። ከለር የራሳችሁን መምረጥ ትችላላችሁ። የምትፈልጉትን ከለር መምረጥ ትችላላችሁ። በምትፈልጉት ሳይዝ እንዳልጋችሁ መጠን እንደምትፈልጉት አድርጋችሁ ስራውን ግን በዚህ መልኩ ትሰሩታላችሁ ማለት ነው። ይሄ ትላልቅ ነው። ይሄኛው በፊት የነበረችው ትናንሽ ናት አሰራሯ። ይሄ ግን ትላልቅ ነው። ይሄ ምርጫ የራሴ ምርጫ ነው። እንደ ራሳችሁ ምርጫ ታደርጉታላችሁ ማለት ነው። ለማስታወስ ያህል ሲጀመር እንዴት እንደሆነ ለማስታወስ ያህል አሳያችኋለሁ። ተከታተሉኝ። የመስሪያችን ሽቦ መጠን እኛ እንደምንፈልገው ነው። ትልቅ ረጅም ማድረግ እንችላለን ማለት በጣም ሰፊ እንዲሆን ከፈለግን ማለት ነው። እንደ ረከቦት ልብሷም ደግሞ ትነስካልን ማሳነስ እንችላለን። አሁን ክሩን እንደዚህ እንይዝና ክሩን እንቋጥረዋለን። ከቋጠርነው በኋላ ሽቦ ውስጥ እናስገባለን። እንደዚህ እናረግና ይችኛዋን እንደገና እንቋጥራታለን። ትቋጠራለች። ደግመን ብንቋጥረው በቀላሉ ሊፈታ ስለማይችል ብንደግመው መልካም ነው። አሁን ተጀመረ። መጀመሩ ማለት ይሄ ነው። ከዛ ይችኛዋን ክር ወደ እግራችን እናዞራታለን። ካዞርናት በኋላ ከዚህ ከፊታችን ላይ በሚገኘው ክር ጠቅሰን እናመጣታለን። ጠቅሰን እናመጣትና አንድ ጊዜ እንሰራታለን። አሁን ደግመን ይቺ
ራሷ ተለይታ ትገኛለች። ችኛዋን ኪሮሽን እናስገባና እንጠቅሳታለን እንደዚህ ክሯን። ከዚያ እንደዚህ አድርገን እናሾልከዋለን። አሁንም አለች እች ሁልጊዜ ለብቻዋ ነው ፈንገጥ ብላ ትገኛለች። እንደዚህ እናደርግና እናሾልከዋለን። ማሽከርከር ነው ሽቦውን። ከዛ አሁንም ይችኛዋን እንደዚህ እንስባታለን፣ እናሾልከዋለን። አያችሁ አሁን እያደገች ነው ሄደች። ከዚያ እየለመድ ነው እንሄዳለን ማለት ነው። ሲደጋገም እየተለመደ ይሄዳል። እንደዚህ እያደረግን የምንፈልገውን ያህል አሁን እኔ የጀመርኩት ያልጋ ልብስ 250 ነው። እንደዚህ አይነት ነገሮች 250 ነው የሆኑ። ከዚያ በላይ 300ም ላርገው ከተባለ ወይም ደግሞ እንደ ምርጫ ማድረግ ይቻላል፣ እንደ አለው አልጋችን መጠን። አያችሁ አሁን ይሄው የራሱ ዲዛይን እያወጣ እየሄደ ነው ያለ። እንግዲህ ይሄ በቀዩ ነው ያሳየኋቸው፣ አጀማመር ለማሳየት ነው። ይሄንን ተመልካቾቼ ሸር እና ላይክ እንዳትረሱ። እንደዚህ ካደረግን ለምን በቀላሉ በዚህ በቀላል ማሽን ባልነካት ስራ ነው አሁን ያልጋ ልብስ እየተሰራ ያለ እና ይሄ ለብዙ ሰው ስለሚጠቅም ሁሉም ያልጋ ልብስ ፈላጊ ስለሆነ ለማንም ሰው ሊጠቅም ስለሚችል ሼር አርጉት፣ ላይክ አርጉት፣ ሰብስክራይብ አርጉት። እሺ አሁን እኔ በቀዩ ነው ያሳየኋችሁ፣ በቀዩ አሳየኋችሁ። ነገር ግን ይሄንን ተወውና በዚህ በአረንጓዴው የሰራሁት አለኝ። እንዳሳያችሁ ነው ያን ያመጣሁት እንጂ የሰራሁት አለኝ። ለምን ይሄ ያያችሁት ይሄ አረንጓዴው ይሄ እጨምርበታለሁ በምፈልገው ልክ አይደለም። አሁን ይሄ አንድ ይጎለዋል። ስለዚህ ስለምጨምርበት ለዚህ የጀመርኩት አለኝ ይሄ ነው ማለት ነው። እና በዚህ አሳያችኋለሁ። አቀጣጠሉም እንዴት እንደሆነ አሳያችኋለሁ። ተከታተሉኝ። አሁን ይሄን ተልተሎ እያልን እንደዚህ እንሰራዋለን እስከ መጨረሻው። የሚበቃንን ያህል መጠን ያለው መሆን አለበት። እንደዚህ ከሰራን በኋላ ጊዜያችን እንዳይሄድብን አቀጣጠሉስ እንዴት ነው ወደሚለው እንሂድና ላሳያችሁ። አሁን ይሄ የምታዩት ያልጋ ልብስ አልጋ ልብስ አያችሁት? ስለብሰው እንደዚህ ያምራል። እስከታች ድረስ ግን አይረዝማል፣ አላለቀም። ሲያልቅ ደግሞ አሳያችኋለሁ። እና ይሄ የምታዩት ያልጋ ልብስ ይቺ የጀመርንባት ናት። ይቺ ማለት እዚች ጋር የምትታየው አክሪች ይቺ ናት የጀመርንባት ይቺ። ከዛ በጫፍ በኩል ያለውን ይችን እንተውና እንቆጥራለን። 1 2 3 4። እኔ በ4 ነው የሰራሁት። በ5 ማድረግ ይችላል፣ በ6 ወይም በ2 በ3 እንደተፈለገው ማድረግ ይቻላል ማለት ነው። እኔ ግን በ4 ስላደረግኩት ከዛ ይችን ሽዋን ከዚችም 4 1 2 3 4 እናወጣለን እንደዚህ። ከዚያ እናወጣለን እንደዚህ። ከዚያ እናጠላልፋቸዋለን እንደዚህ። ካጠላለፍናቸው በኋላ አሁን ተራው ልንወስድ የምንችለው ተራው አሁን ከዚህኛው ላይ ነው። ከዚህ 1 2 3 4 አሁን በዚህ አሾልከዋለሁ ማለት ነው። በዚያኛው ቀጥዬ ወዴት ነው የምሄድ? ወደዚህኛው ወደ ሽቦ 1 2 3 4 4ቱን ቆጥርና በዚህ አሾልከዋለሁ። ከዚህ በኋላ ደግሞ ወዴት እመጣለሁ? ወደዚህኛው ወደ ተሰራው 1 2 3
4 ይሄንን በዚህ እናሾልካለን። አሁን እየተጠላለፈ ነው የሚሄድ። ከዚያ እዚህ 4ቱን እንደዚህ አድርገን በዚህ እንወስደዋለን። ከዚያ እዚህ እንመጣና 1 2 3 4 በዚህ እንመጣለን። ከዚያ ደግሞ በዚህ እዚህ ጋር እንሄድና 1 2 3 4ቱን እኩል 4 4 ነው መሆን ያለበት እስከ መጨረሻው ድረስ። እንደዚህ አርገን እስከ መጨረሻው ድረስ እንሄዳለን ማለት ነው። አሁን ግን ከሰዓት አኳያ የማሳያችሁ አሁን አጠላልፈን የሰራ ነው። ይሄው ይሄን ይመስላል። ይሄ አሁኑ ነው። ይሄን ይመስላል ማለት ነው። እና ተመልካቾቼ ይሄን ለማሳየት ነው። ቀላል ነገር አይደለም። የአልጋ ልብስ በቀላሉ ቤታችን ሰርተን በቀላል በሚገኝ እቃ ሰርተን በራሳችን ሰርተን መልበስ የምንችለው ነው። እና ተመልካቾቼ ይሄው ይሄን የመሰለ የአልጋ ልብስ ሰርቻለሁ። እየሰራሁ ነው፣ ገና አላለቀም። እናንተም ደግሞ ተከታተሉት። እዚህ ላይ ጨርሳለሁ። ሸር፣ ላይክ፣ ሰብስክራይብ የሚለው እንዳትረሱት። እሺ፣ በሰላም ያገናኘን። ደህና ዋሉ።